አቤቱ የሆነብንን አስብ
ይህንም ተመልከተንም ከሚያስጨንቅ ክፉ መከራ የተነሣ ሰውነታችን በሐዘን ደከመ። አቤቱ ወደ አንተ መልሰን፣ እኛም እንመለሳለን፣ ዘመናችንንም እንደ ቀድሞ ሰጣቸው እነቱንም ተቀቡ ይሞታሉ ተብሎ ይተጠበቁ ሰው ለውስካውን በህይወታሉ ተሽሏቸው እጨጌ ዮሐንስ እኔ መጀመሪያ ጊዜ መስመጣ ያው የመጣሁትም በልጅ ምክንያት ነው። ልጅ ካገባች 6ኛ ዓመቷ ነው። ልጅ ልታገኝ አልቻለችም። ውጪ ነው ያለችው አሜሪካ እና ጓደኛዬ ማለት የምመላት እዚህ ታምራቸውን ሰምታ መጣ። ለምን እጨጌ ዮሐንስን ጸበላት ልኪላት ማለችኝ። መጀመሪያ እሷ ምስላቸውን በባይበር ላከችላት። ከዛ እጨጌ ዮሐንስ ጋር ኮቱን በኋላ መላብቻ ይሄ ጸበል እንዲደርሳት አድርጉልኝ እያልኩ ስማጸን የገዛ ጓደኛዋ ሚዚያ የሆነች ልዩ ደርሷት እሷ ጋር ሄደች። ጸበላቸውን ወሰደችልኝ። ጸበላቸውን እየተባበሰች አሁን የ8 ወር ነፍሰ ጡር ናት። ሐምሌ 26 የቅዱስ ዮሴፍ ያመቱ ጊዜ የዛ ጊዜ ነው ጸበሉ። ከዛ ጊዜ በኋላ መድኃኒቱን አቆምኩት። የዛ ጊዜ ማታ ሰጠኝ። ማታ ቤተክርስቲያን ሄደን እየጸለይክ ተቀበዋለኝ። ማለት ፊት እንደዚህ አልነበረም። እኔ በነፃነት እንደዚህ መሄድ አልችልም ነበር። ሰው ፊት እንኳን መቅረብ አልችልም ነበር። ማለት በጣም ያሳቅቃል። እና በቃ ያው የምታዩት አንገት እንደዚህ አልነበረ። አሁን ጭራሽ ይጠፋሉ ማለት ሁሉም ቦታ በቃ በአንድ ቦታ ከወጣ በሌላ ቦታ ተመሳሳይ የሚወጣበት ነገር አለ። ምን እንደሆነ ምንም የማውቀው ነገር የለም። እና ይሄንን ጸበል ሰጠኝ። ከዛ በኋላ ይሄ ግን ምስክርነት ሰጣለህ ነገርኝ። እዚህ የተደረገውን ነገር ምስክርነት እንዲህ ተብላ ሳትመጣ ቀርታ የሆነውን ነገር ነገረኝ። እኔ ችግር የለውም ጸበል ያድነኝ እንጂ ሄጄ ምስክርነት ሰጣለሁ አልኩኝ። ከዛ በኋላ ነው 2 ወር ሙሉ ጸበሉን ማድረጉ ጧት የተነሳው ከምግብ በፊት ጸበሉን እቀባለሁ። ይሄው አሁን እንደምታዩት ምንም ነገር የለም። ምንም ውስጥ ምንም ነገር አንድ ነገር የለም። ዶራንት ቆድኝ ምንም ግባት ለካሰው ጋር በቃ ጨይሌለው ምንም ቅባት የሌለው ቅንጬ በስተቀር ምንም ግባት በላ ለሷ በክዳን 3 ቀን ይወሰደችው። በአራተኛው ቀን ባህላዊ ምግቦች ነው ቀይወት ባህላዊ አክርቱ አይብ ምንነበሩ ለበቃ ሌላ በፎቶ ያመጣች አሁን ጽጌ ያደርጋል። 3 ልጆች አሉ።
ሁለተኛ ልጄ 3 ዓመት እስከሚሞላት እኔም እንኳን አገናኝም ነበር። አካል ፈታችም በጣም ይጨንቀኝ ነበረ። ሐኪም ጋር መጀመሪያ ይዘናት ስንሄድ ኦቲስቲክ ልትሆን ትችላለች ብለው ነበር መጀመሪያ የነገሩን። የእሳቸው ጸበል አጋጣሚ ቤቴ ውስጥ ነበርና ማጠጣት ጀመርኩኝ። ብታምኑም ባታምኑም በአንድ ሳምንት ውስጥ እኔንም አባቷንም ቤት ውስጥ ያለውን ሰው ሁሉ እየጠራች አሁን ትምህርት ቤት ገብታለች። ካለመኖር ወደ መኖር አምጥተ የፈጠርከን አምላክ ሆይ የማይጠገበውን ክቡር ስምህን እንድናመሰግን ስለፈቀድክልን ከዘላ